የማል ተከላካዮች አሉ አዲስ ግዳይ ወደ ጎል አቅጣጫ አስገራሚ ጎል አዲስ ግዳይ የበረረ ነው የኢትዮጵያ ንግድ ባንክን በፍጥነት ከወራጅነት ቀጠናው እንዲወጣ ለማድረግ የአዲስ ግዳይ ጎል ወሳኝ ነው 1-0 21ኛው ደቂቃ ያምናው ሻምፒዮኖች ሁለገብ ስቴዲየም ረጅም ኳስ ለአሊ ሱሌማን አሊ ጥሩ ኳስ አለፈ አሊ ካኛው ጎል ጋር በርግጥም ተገናኝቷል አሊ ሱሌማን በሊጉ 2017 የመጨረሻ ደቂቃዎችን እየተጫወተ ይገኛል 20 ጎል ደርሻለሁ ብሏል የባለፈው አመት የጎል መጠኑ ላይ ደርሷል ኤርትራዊ አጥቂ አሊ ሱሌማን ቢኒያም በላይ ጥሩ ኳስ አገኘ ለአሊ ሱሌማን ኳስ ረዘመ አሊ የ2017 የውድድር ዘመን አንደኛ ጎል የ2016 አሊን በአንድ ጎል በልጧል 41 ጎሎች በሁለት የውድድር ዘመን በፕሪሚየር ሊግ አምርቷል ስኳር በሚመረትባት ከተማ አሊ ጎል አምርቷል አማኑኤል አድማሱ ገባ አማኑኤል በግራ እግሩ መታደገኛ ኳስ ሁለተኛ ጎል ኢትዮጵያ ቡና አማኑኤል አድማሱ የመታው ኳስ ፍጹም ደስታ ውስጥ ከቷቷል ጥሩ ኳስ ያሬድ አንድ ለአንድ ሌላ ጥሩ ኳስ ሰጥቷል ኬኔዲ አሻማ ካርሎስ አሁን ኳሱን ከመረብ ጋር አገናኝቷል የአእምሮ ጉዳይ ነው እያለ ነው ተነሱ ወደ ጨዋታው እንምጣ እያለ ነው በምሳሌነት እየመራ ነው ካሌብ አማንኳን ቀድሞ ኳሷን ቆርጧታል የወላይታ ድቻ ደጋፊዎችን የጦና ንቦችን ተነሱ እያለ ነው እንደመጀመሪያው 45 ብዙ ሙከራዎች አላረጉም ሌላ ኳስ አዮብ ተስፋዬ ከብዙ ጥያቄዎች በኋላ ምላሽ ተገኝቷል ተቀይሮ የገባው አዮብ ተስፋዬ ጎል አስቆጥሯል የኢትዮጵያ ንግድ ባንክ አሁን ችግር ውስጥ ሊገባ ይችላል የውድድር ዘመኑ ወደ ማጥቃት ችግር መግባት ሳይመን ፒተር ለኪቲካ አዲስ ግዳይ በግራ በኩል አለ ሳይመን ወደ ቀኝ ሳይመን ኪቲካ ጂማ አስገራሚ ጎል ነው ያስቆጠረው ኪቲካ ከሳይመን ፒተር የተቀበለውን ጎል በ3 ደቂቃዎች ልዩነት እጅግ አስገራሚ ጎል ኪቲካ ጂማ ድንቅ ከለርፉል ከተከላካይ ጀርባ የሚጣል ኳስ ምናልባት ወንደሰን ጎል ወንደሰን በለጠ 7ኛ የሊግ ጎል ወጣቱ ተጫዋች የወላይታ ዲቻ ተነሳሽነት ላይ ቀዝቃዛ ውሃ ቸልሷል የሊጉ የመጀመሪያው ሃትሪክ ሰሪ በ2017 የውድድር ዘመን ወላይታ ዲቻ ወደ ጨዋታ የተመለሰ ይመስል ነበር ግን ወንደሰን በለጠ ጎል አስቆጥሮ ቡድኑን ይበልጥ መሪ እንዲሆን እድል ሰጥቷል ዲቻ አጥሩ መከላከል አይደለም ምናልባት 3ኛ ጎል ወንደሰን በለጠ ባህርዳር ከነማ ከፊቱ ብሩህ ጊዜ የሚጠብቀውን ተጫዋች በዚህ ነገር ትኩረትን ስቧል ምናልባት በዚህ ሰዓት 3-3 በረከት ጋቡ ግብ ጠባቂው ስህተትን ፈጽሟል ሃትሪክ ወንደሰን በለጠ ከአሊ ሱሌማን በኋላ ሁለት ሃትሪክ ወጣቱ አጥቂ